የዛለት እግዚአብሔር ይፍቀድ እኛ ለመምጣት ወሰነናል። እሱ ደግሞ ወደ ተቀደሰው ስፍራ ይጥራን፣ ነገሮችን ሁሉ ያስተካክልልን፣ ለቀጠሮ ያብቃን ስትሉ ሲል እንደላችሁ አመስግኑ። እንግዲህ ሌላው ምንድነው? ይህ ቦታ የምታዩት ለአገልግሎት የተመቸ መድረክ በቅድስት ሐና ቤተክርስቲያን ካቴድራል እየተሰራ ነው። የመድኃኔዓለም ሕንፃ ቤተ መቅደስ ለዚያ አስተዋጽኦ የሚሆን ቢያንስ ዛሬ ተረኛ ስንሆን ብዙ ሕዝብ ይገኛል። ቢቻል መስኮቱን የሚችል በሩን የሚችል ሌላውንም ነገር የሚችል ሕዝብ ይገኛል ተብሎ ስለሚታሰብ ብዙ ወጪ እየወጣ ስላለ ያንን ቢቻል ሙሉውን ባይቻል ደግሞ ግማሹን ለመሸፈን ታስቦ ነውና ከዚህ አንጻር ነው እንዲጠይቁ የተደረገውና በድጋሚ መምህራችን ቃለ ሕይወት ያሰማልን። እናንተም ከቅድስት ሐና ፊት መጣችሁ እሷን እየተለመናችሁ እየተማጸናችሁ መባችሁን ብትሰጡ እግዚአብሔር ይቀበልላችኋልና ከቤት እየመጣችሁ መባችሁን እንድትሰጡ በእግዚአብሔር ስም እናሳስባችኋለን። ብዙ እናስቸግራችሁም፣ እናንተ ታውቁታላችሁ። ቅድስት ሐናና እናንተ ትነጋገራላችሁ። የከበደውን የምታቀል ማህፀን የምትከፍት እናት ስለሆነች በመምህራችን ስለተነገረ እናንተ ታውቃላችሁና፣ ግን እናንተ ስለምታውቁ ከእሷ ጋር ስለምትነጋገሩ እየመጣችሁ ፊት ለፊት መባችሁን ብታስቀምጡ የተሻለ ይሆናል። አለዚያ ግን በሚዞሩ ጥራዎች ላይ እንደተነገረው እንድታስቀምጡ እናሳስባችኋለን። በድጋሚ እግዚአብሔር ስሙ የተመሰገነ ይሁንልን። አሜን በሉ። እንግዲህ ወደ ማህሌቱ እንገባለን። ሊቃውንቱ ማህሌቱን ጀምረዋል። ሌሊት አብረን ነው የምናደርግ። ቅድም መምህራችን የተከበሩ መምህር እንዲሁ በኩረት ጉሃን ደመላሽ ቶጋ እስካሁን በክፍለ ከተማችን ነበሩ። በሚገርመው ሁኔታ በዚህ በላፍቶ ክፍለ ከተማ ቤተ ክህነት ክፍለ ከተማ ሆነው በቅርብ እየጠራን ከእኛ ጋር አብረው ሲመክሩን ሲያስተምሩን የነበሩ የትትና አባት ናቸው። አሁን ደግሞ ወደ በለጠው ማዕረግ ወደ አዲስ አበባ ሀገረ ስብከት የስብከተ ወንጌል መምሪያ ኃላፊ ሆነው ተሹመዋል። እንኳን ደስ አላችሁ። ለሁሉና እግዚአብሔር አመስግኗቸው፣ አመስግኑላቸው። ያንሳል፣ ይገባቸዋል። እንግዲህ መምህር ሸዋንዳኝ የሚለው ምንድነው? ማህሌቱም ቅዳሴውም አገልግሎቱም ከዚህ በኋላ ያለው አገልግሎት በፕሮጀክተር ነው የሚስተላለፈውና ከዚህ ቁጭ ብላችሁ ሳትገፋፉ ከውስጥ የሚካሄደውን ማህሌት አገልግሎት ማየት ትችላላችሁ። እያያችሁ አብራችሁ ከሊቃውንቱ ጋር መዘመር ትችላላችሁ ነው የሚሉና ልጆች ባለሙያዎች እያዘጋጁልን ይገኛሉ። በፕሮጀክተር ይገባል። ቦታ ደብሯ ታላቅ ቀዳሚት እንደመሆኗ መጠን ፕሮጀክተር ሲያንሳት ነው አገልግሎቱ በስፋት ለሕዝቡ መድረስ ስላለበት በፕሮጀክተር እየታየ የሌሊቱ ማህሌት ወረብ ቅዳሴው ሁሉ ይተላለፋል ማለት ነው። እዚሁ እንደተቀመጣችሁ ታዩታላችሁ የሌሊቱን አገልግሎት። ሌላው መጽሔት አለን። በደብራችን በጽርሐ ንግሥት ቅድስት ሐና ቤተ ክርስቲያን አስቀድመን ያዘጋጀነው መጽሔት አለ። ታላላቅ ሊቃውንት ያዘጋጁት ለስብከተ ወንጌል ማጠናከሪያ የተዘጋጃለ። ዋጋው መቶ ብር ነው። ይህን እየገዛችሁ ማንበብ ትችላላችሁ። የበረከቱን ተካፋይ መሆን ትችላላችሁ። ስብከተ ወንጌሉንም መደገፍ ትችላላችሁ። እናንተን ብዙ ብር አምጡ ብለን በብር ከምናስቸግራችሁ ይልቅ አንድ መጽሐፍ ወስዳችሁ በ100 ብር ስብከተ ወንጌሉን ማጠናከር ጉባኤያት ይደረጋሉ። ጉባኤውን መደገፍ ትችላላችሁ። 100 ብር ነው። አሁን እዚያ ወደ ምሕረቱ ላይ ያለ 100 ብር በመግዛት መጽሔቱን መውሰድ ትችላላችሁ። እየወሰዱ ነው እናቶቻችን። የእግዚአብሔር ልጆች 100 ብር እየወሰዳችሁ እየገዛችሁ እንድትወስዱ በረከት ነው። የቅድስት ሐናን ታሪክ የያዘ ብዙ አባቶች የተሳተፉበት ነው። እንድትካፈሉ በረከቱን እንላለን። ወደ መምህር ወስዳችኋል። የተወደዳችሁ የእግዚአብሔር ሰዎች እንግዲህ በዝማሬ እንዲሁ ስናገለግል ቆይተናል። ታቦተ ሕጉ ከመንበረ ክብሩ ተነስቶ እዚህ እስከሚደርስ ድረስ
ስንዘምር እልል ስንል ቆይተን አሁን ደግሞ ሁላችንም አረፍ አረፍ ብለን እየዘመርን እንዲሁም ደግሞ ሕያው የሆነው ቃሉን ስንማር ቆይተናል። የሰማነው እግዚአብሔር ጥምቀትን በማር አላደረገም። እግዚአብሔር ጥምቀትን በወይን አላደረገም። እግዚአብሔር ጥምቀትን በውሃ አደረገ። ለምን? ውሃ በከተማ ካለው ንጉሥ በገጠር እስካለው ንጉሥ ለሁሉ በነፃ የተሰጠ ነው። ጥምቀትም ለሁላችን የተሰጠ ስለሆነ ነው ክርስቶስ በውሃ የተጠመቀው። ኧረ ክብር ለእሱ ይሁን ለአምላካችን። ስለዚህ ጥምቀትን ስናስብ ውሃውን እናስባለን። ምኑን እናስባለን? ኧረ ተናገሩ። ውሃውን እናስባለን። ክርስቲያኖች ውሃ በገበቴ በባስ ብታስቀምጡት መልክ ያሳያል። አያሳይም? አያሳይም? ያሳያል። በውሃ የተጠመቀ በ40ና በ80 ቀኑ በውሃ የተጠመቀ ክርስቲያን መልክዓ ሥላሴን የክርስቶስን ፊት ያያል። እንኳን ደስ አላችሁና የክርስቶስን ፊት እንመስላለን። ውሃ ቢታጠቡት ሰውነት ያጠራል፣ ሸማ ያነጻል። ስለዚህ ክርስቶስ በውሃ ተጠምቆ ጥምቀትን ለኛ ሰራልን። ለዚህ ነው ሊቃውንቱ 318ቱ ሊቃውንት እንዲህ አሉ፣ ወነአምን በአቲ ጥምቀት ለስርየተ ኃጢአት፣ ኃጢአት በሚሰራይባት በአንዲት ጥምቀት እናምናለን። እናንተ ክርስቲያኖች ጥምቀት ኃጢአትን ያርቃል፣ በደልን ያጠፋል። ክብር ምስጋና ለኢየሱስ ክርስቶስ ይሁን። ይህም ጸጋ ሰጥቶናል። ኦርቶዶክሳውያን እግዚአብሔር ጥምቀትን በውሃ ያደረገበት ምክንያት ይሄ ነው። ክርስቲያኖች በጣም የሚገርመው ውሃ በእሳት ታጥሮ አያውቅም። በምን አልኳችሁ? ግን እኛ አናውቅም እንጂ የቤተ ክርስቲያናችን ታሪክ መጽሐፈ አክሲማሮስ የሚባለው ስለ ስርዓተ ቤተ ክርስቲያን ወይም ስለ ስነ ፍጥረት ሲነግረን እንዲህ ይላል። ከዚህ መሬት በታች 50 ሜትር ወይም 200 ሜትር ብንቆፍር ወደታች የምናገኘው ምንድን ነው? ነገር ውሃ ነው። ከውሃው በታች ደግሞ ምን እናገኛለን መሰላችሁ? እሳት። ከእሳቱ በታች ደግሞ ምን እናገኛለን መሰላችሁ? ጨለማ። በጣም የሚገርመኝ የእግዚአብሔር ስራ ይሄ ነው። መሬቱ ከውሃው ጋር ተስማምቶ፣ ከምኑ ጋር አልኳችሁ? ከውሃው ጋር ተስማምቶ፣ ውሃው ከእሳቱ ጋር ተስማምቶ፣ እሳቱ ከጨለማው ጋር ተስማምቶ ምድርን ያኖራታል መድኃኔዓለም። ኧረ ክብር ምስጋና ለእሱ ይሁን። እነዚህ ሁሉ ወደ ታች የቆጠርኳቸው ለማን የተፈጠሩ ናቸው? ድንግል ማርያምን ለማብሰር ታላቁ መልአክ ቅዱስ ገብርኤል ከሰማይ በሮ መጥቶ በድንግል ማርያም ፊት ተንበርክኮ ምልዕተ ጸጋ ምልዕተ ክብር ደስ ይበልሽ ብሎ አመስግኗታል። ክብር ምስጋና ለወላዲተ አምላክ ይሁን። ክርስቲያኖች ዮሐንስ በልደት ከክርስቶስ በ6 ወር ይበልጣል። በስንት ወር አልኳችሁ? በ6 ወር። ዮሐንስ ሎሌ ነው፣ ክርስቶስ ጌታ ነው። ሎሌው ዮሐንስ ክርስቶስን መራው። ለምን? በነቢያት ትንቢት ተነግሮ ስለነበር የነቢያትን ትንቢት ለመፈጸም ዮሐንስ መንገድ ይጠርግ ነበር። ለዚህ ነው የጌታን መንገድ አዘጋጁ፣ ጥርጊያውንም አቅኑ፣ ጎድጓዳው ይሙላ፣ አስርጓጉጦ ይነቀል፣ ተራራው ዝቅ በል እያለ ሥጋ የለበሰ ሁሉ የእግዚአብሔርን ድምፅ ይስማ እያለ ዮሐንስ በበረሃ ይሰብክ ነበር። በበረሃ እንጨት የሚለቅም ውሃ የሚቀዳ እንጂ የሚሰማ ባልነበረበት በረሃ የእግዚአብሔርን ቃል ከፍ አድርጎ ይሰብክ ነበረ። እውነተኛ አገልጋይ የክርስቶስ መሪ ሆነው እግዚአብሔር ዮሐንስ እንዲመራው ክርስቶስ ፈቀደለት። ዮሐንስም የንስሐ ጥምቀት በዮርዳኖስ ወንዝ ዙሪያ ያጠምቅ ነበር። የምን ጥምቀት አልኳችሁ? አልሰማሁ። የንስሐ ጥምቀት ዮሐንስ ያጠምቅ ነበር። በያን ጊዜ የተባለው ዮሐንስ በዮርዳኖስ ዙሪያ እያጠመቀ በነበረበት ሰዓት ኢየሱስ ክርስቶስ ከገሊላ ወደ ዮርዳኖስ መጣ። ለምን? አሁን አስተውሉ። ክርስቶስ ከገሊላ ለጥምቀት ወደ ዮርዳኖስ እንደመጣ ታቦታቱ መዓዛ ካለበት መቅደሳቸው፣ ክብር ከነበረበት መንበራቸው በካህናቱ አናት ላይ ሆነው ከተማውን እየቀደሱ ምድሪቱን እየፈወሱ በሚመች ብቻ ሳይሆን በማይመች ስፍራ በድንኳን ውስጥ ተቀምጠው የእግዚአብሔር ክብር ይገለጥባቸዋል። እግዚአብሔር ወደ ዮሐንስ እንደመጣ ታቦታቱ ወደ
ጥምቀቱ መጡ። ክብር ምስጋና ለእግዚአብሔር ይሁን። ክርስቲያኖች አሁን እዚህ ላይ ክርስቶስ ዮሐንስ መራው። ክርስቶስ በዮሐንስ መመራቱ ዮሐንስ ልዕልናውን፣ ክርስቶስ ትሕትናውን ያሳያል። እስኪ ሁላችሁም ከቀኔ ጋር በሉ ዮሐንስ በሉ ልዕልናውን፣ ክርስቶስ ትሕትናውን። አስተውሉ በደንብ አድርጋችሁ። ማን ነው ፈጣሪ ሆኖ ፍጡር ወደሚያጠምቅበት ስፍራ የሚሄድ? ማን ነው የበላይ ሆኖ ወደ ቤታችሁ ቤት የሚገባ? ክብር ይግባው። የኔና የእናንተን ጓዳ የሚያይንቅ ማንነታችንን የማይጠላ እግዚአብሔር ወደ ጓዳችን፣ ወደ ቤታችን፣ ወደ መንደራችን በፍቅሩ ይመጣል። ክብር ምስጋና ለእሱ ይሁንለት ለአምላካችን ኦርቶዶክሳውያን። በሕይወታችሁ እኔ ደካማ ነኝ፣ እኔ አቅም የለኝም፣ እኔ በኃጢአትና በበደል የረከስኩ ነኝ እንዳትሉ፣ እግዚአብሔር ማንንም አይንቅም። ፈጣሪ ሲሆን ፍጡሩ ዮሐንስ ወደሚያጠምቅበት ስፍራ ከገሊላ ከተማ ወደ ዮርዳኖስ መጣ። ምን አይነት የትሕትና አባት ነው ክርስቶስ! ኧረ ክብር ምስጋና ለክርስቶስ ይሁንለት ለአምላካችን። ነገሥታት፣ መኳንንት፣ ባለሥልጣናት በዚህ ስፍራ የእግዚአብሔርን ቃል የምትሰሙ ባለጸጎች ካላችሁ ገንዘብ በመቶ ሺህ እየዘረዘራችሁ ልባችሁ ከሰው በላይ ነን ብላችሁ ብላት ተብሎ የሚሰማችሁ ሰዎች ካላችሁ እውነት እነግራችኋለሁ፣ እናንተ ክርስቶስ ከኔ ይበልጣል ወይም ካህናቱ ከኔ ይበልጥ ያንሳሉ ብላችሁ አስባችሁ ወደ ቤታችሁ እንዳትመጡ፣ ክርስቶስ እንዲመጡ አድርጋችሁ ጥምቀት እንዳታከናውኑ። ክብር ይግባ የክብር ባለቤት ጌታ ኢየሱስ ክርስቶስ ታናሹን አገልጋዩን ካህኑንና ቅዱሱን ዮሐንስን አክብሮ ጌታ ወደ ጥምቀተ ባህሩ መጣ። ክብር ምስጋና ለኢየሱስ ክርስቶስ ይሁን። ምን አይነት የፍቅር አባት ነው! ምን አይነት የፍቅር ጌታ ነው! ክርስቲያኖች፣ ነገሥታት፣ መኳንንት፣ ባለሥልጣናት በዚህ ስፍራ ላይ ካላችሁ እግዚአብሔር ዕድል ሲሰጣችሁ እንደ ዮሐንስ እንደ ክርስቶስ ዝቅ ብላችሁ ዮሐንስ ለክርስቶስ፣ ክርስቶስ ለዮሐንስ እንደታዘዘ፣ ክርስቶስ ወደ ዮሐንስ እንደመጣ እናንተም ዝቅ ብላችሁ የቤታች አገልጋዮቻችሁን አገልግሉ። ባለጸጎችም ራሳችሁን ዝቅ አድርጉ። ከባለጸጎች ብልጽግና፣ ከማንም ሀብትና ጉልበት፣ ስልጣንና ክብር በላይ የመድኃኔዓለም ክብር ይበልጣል። ክብር ምስጋና ለእሱ ይሁንለት ለአምላካችን። እሱ ራሱን ዝቅ አደረገ። እስኪ ሁላችሁ እሱ ራሱን በሉ ዝቅ አደረገ። አይገርምም? ዝቅ አድርጎ ወደ ዮሐንስ ሄደ። ወደ ከብቶቹ ግርግም ላይ ያገኘነው ጌታ ወደ ዮርዳኖስ ወንዝ ዮሐንስ የንስሐ ጥምቀት ያጠምቅ ነበር። ያው ብርቱ ቃል እየተናገረ የቅዱስ ዮሐንስ ቃል እንዲህ የሚል ቃል ነው። እናንተ የእፉኝት ልጆች ከሚመጣው ቁጣ ትርቁ ዘንድ ማን አመለከታችሁ? እንግዲህ ለንስሐ የሚገባ ፍሬ አድርጉ አላቸው። ክርስቲያኖች፣ እፉኝት በባህሪዋ ስትጸንስ አባት ይሞታል። ስትጸንስ ማን ይሞታል? ንገሩኝ። አባት ይሞታል። ስትወልድ ደግሞ ማህፀኗ ጠባብ ስለሆነ ልጆቿ እሷን በልተው ገለዋት ነው የሚወልዱት። ለምንድን ነው ክርስቶስ፣ ለምንድን ነው ዮሐንስ በወቅቱ የነበሩትን ፈሪሳውያን የእፉኝት ልጆች አላቸው? እንደ እናት እንደ አባት ሆነው ነቢያት ትንቢት ቢናገሩ ከመዚህ ይቤ እግዚአብሔር የሰራዊት ጌታ እግዚአብሔር እንዲህ ይላል፣ ከኃጢአታችሁና ከበደላችሁ ተመለሱ፣ ልባችሁን እንጂ ልብሳችሁን አትቅደዱ እያሉ ነቢያት በምዕራን ቢነግሯቸው አልሰማ ብለው በኮላም ሰቅለው በመጋዝ ሰንጥቀው ነቢያትን ገደሏቸው። ኋላም እንደ እናት ሆኖ ኢየሱስ ክርስቶስ መጣ። አስተውሉ። እንደ አባት የሆኑ ነቢያትን በድንጋይ ወግረው ገደሏቸው። እንደ እናት ሆኖ ክርስቶስ ከሰማይ ወርዶ ከድንግል ማርያም ተወልዶ ቢመጣ ሕግ ቢፈጽም ታምራት ቢያደርግ አስተውሉ ክርስቲያኖች፣ እነዛ ጨካኞች ክርስቶስን በመስቀል ሰቅለው ገደሉት። ስለዚህ ምን አላቸው? የእፉኝት ልጆች አሏቸው። የምን ልጆች? እስኪ ተናገሩ። የእፉኝት ልጆች። እፉኝት ክፉ ናት። ዛሬም በዓለም ላይ የእፉኝት ጠባይ ያላቸው ብዙ ሰዎች አሉ። ለእናታቸው ለልጆቻቸው የማይራሩ፣ ለሚያገለግሏቸው የማይራሩ ሰዎች አሉ። ስለዚህ እነዛን የእፉኝት ልጆች አላቸው። ግን ምን አለ? ከሚመጣው ቁጣ ትርቁ ዘንድ ማን አመለከታችሁ አለና እንዲህ አላቸው፣ እኔ ለንስሐ በውሃ አጠምቃችኋለሁ፣ ከኔ በኋላ
የሚመጣው እርሱ የእግሩን ማሰሪያ ወይም ጫማ ሊፈታ የማይገባው እሱ ክርስቶስ በእሳት ያጠምቃችኋል አለ። ክብረ ምስጋና ለኢየሱስ ክርስቶስ ይሁንለት። ክርስቲያኖች ዘይንሶ ያብዮ በእድሜ የሚያንሰው ክርስቶስ ዮሐንስን ይበልጠዋል። እስኪ ሁላችሁም በእድሜ የማያንሰው ክርስቶስ በሉ። ዮሐንስን ይበልጠዋል። ለዚህ ነው ጌታ ራሱን ሲገልጥ እንዲህ አለ፣ ዘይንሶ ያብዮ የሚያንሰው ይበልጠዋል አለ። በእድሜ የሚያንሰው ክርስቶስ ዮሐንስን ይበልጠዋል። ዮሐንስ በማኅፀን ሳይጸነስ የንስሐ ጥምቀት ሳያጠምቅ ኢየሱስ ክርስቶስ ከባሕርይ አባቱ ከአብ ከባሕርይ ሕይወቱ ከመንፈስ ቅዱስ ጋር በአንድነት በሦስትነት የሚመለክ አምላክ ነው። ክብረ ምስጋና ለእግዚአብሔር ለአምላካችን። ኦርቶዶክሳውያን ለዚህ ነው ዮሐንስ እኔ ለንስሐ አለ። እስኪ ሁላችሁም እኔ ለንስሐ በሉ። አይሰማም። በውሃ አጠምቃችኋለሁ፣ ከኔ በኋላ የሚመጣው እርሱ በእሳት ያጠምቃችኋል። በጣም የሚገርመው ክርስቶስ በጣም ብዙ ወንዞች እኮ አሉ በኢየሩሳሌም ምድር ላይ የታወቁ። ለምንድን ነው ወደ ዮርዳኖስ የሄደው? በነቢያት ትንቢት ተነግሮ ስለነበረ ያንን ትንቢት ሊፈጽም ክርስቶስ ወደ ዮርዳኖስ ሄደ። ለዚህ ነው ቅዱስ ዳዊት እንዲህ አለ፣ ባህሪ ርኤት ወጎየት ወዮርዳኖስ እኔ ገባድሬሁ አንባራን ፈራሱ ከማህራጊት። እነሆ ባህር አየሸሸችም፣ ዮርዳኖስም ወደ ኋላ ተመለሰች። ለምን ሸሸች? ጌታዋን እኔ አላጠምቅም ብላ ፈርታ ደንግጣ ሸሸች። እሱ ግን ጽኒ አላት። የኔና የእናንተ ጌታ ክርስቶስ በማየ ዮርዳኖስ ሊጠመቅ ከገሊላ ወደ ዮርዳኖስ መጣ። ክብረ ምስጋና ለእሱ ለአምላካችን። በጣም ይገርመኛል። የዛሬው ጥር 10 ቀን ከተራ ይባላል። እስኪ ሁላችሁ ከተራ በል። አልሰማሁም። ከተራ ማለት የቃሉ ትርጉም መከለል መከተል ማለት ነው። ወንዝ መገደብ፣ ድንኳን መጣል። ወንዝ ዳር ተሰብስበው ጥንት አባቶቻችን ታቦቱን ከመንበረ ክብሩ አውጥተው ወንዙ ተከትሮ ወይም ተገድቦ ውሃው እንዲሞላና እንዲጠራቀም ይደረጋል። በጥቅሉ ከተራ ማለት ዋዜማ ማለት ነው። እኛ በድንጋይ በግንብ በተለያዩ መሳሪያዎች እንከልላለን። ዮርዳኖስ የሚወርድ ወንዝ ነው። ነገር ግን ክርስቶስ እኛ ወንዙን በድንጋይ እንደምንከትረው ወይም እዚህ ገንዳ ሰርተን ውሃ እንደምንሞላው አይደለም። ክርስቲያኖች አስተውሉ። ከተራ ማለት የዝግጅት ቀን ነው። ውሃው በገንዳው ላይ የሚሞላበት ዕለት ነው። ያ ብቻ አይደለም። በዚህ በከተራ በዓል እኛ ውሃውን ከልለን እንደምናጠራቅመው ክርስቶስ የሚፈሰውን የዮርዳኖስ ወንዝ በእሳት አጠረና ከለለው። ክብረ ምስጋና ለእግዚአብሔር። በእሳት አጠረው ወንዝ። ለእኛ መሬት ቆፍረን ምን እናወጣለን? መሬት ላይ ምንዘራ አብቅለን እንበላለን። መሬት ቆፍረን ምን እናደርጋለን? ውሃ እናገኛለን። ውሃ ለማን የተፈጠረው? ለእኛ። ከውሃው በታች ምን አላልኳችሁ? እሳት ለእኛ ምን ይጠቅመናል? አብስለን እንበላበታለን። ጨለማ አለ። ከዛ በታች ደግሞ ጨለማ ምን የምናደርግበት ነው? የምንተኛበት የምናርፍበት ነው። ይሄ ሁሉ የተፈጠረው ለማን ነው? ኧረ ነገሩ ለእኛ ነው የተፈጠረው። በጣም የሚገርመው ለእኛ የተፈጠሩ ፍጥረታት መሬትና ውሃ፣ ውሃና እሳት፣ እሳትና ጨለማ ተስማምተው ይኖራሉ። እኛ ግን እግዚአብሔር በፈጠረን ምድር ላይ መስማማት አቃተን። ማን ይማረን? ኧረ በማርያም አልሰማሁም። እግዚአብሔር ይማረን የምትሉ እጃችሁን አሳዩን። ማን ይማረን? ድምፃችሁን ከፍ አድርጉ። ማን ይማረን? አመስግኑታ። እዚህ ነው አስተውሉ። ወበህየ ዮሐንስ ፍጹመ ተፈሳ፣ በዚህም ዮሐንስ ፈጽሞ ደስ አለው አለ። አዎ አምላኩን ለማጥመቅ በመታደሉ ዮሐንስ ደስ አለው። ጌታን መርቶ ወደ ዮርዳኖስ በማድረሱ ዮሐንስ ደስ አለው። አዎ የዮሐንስ ደስታ የቤተ ክርስቲያን ደስታ ነው። ዛሬም ቤተ ክርስቲያን ከመንበረ ክብሯ ወጥታ ወደ መጥምቀ ባሕረ ምጥማቃቱ በመምጣቷ ቤተ ክርስቲያን ደስ ይላታል። ተዋሕዶ ከፍ ትላለች። የዓለም የቱሪዝም ምንጭ የሆነች ኢትዮጵያ ናት። ክብር ምስጋና ለእግዚአብሔርን። አመስግኑት እግዚአብሔር። ስለዚህ ኦርቶዶክሳውያን ለዚህ ነው ክርስቶስ በዮሐንስ ሊጠመቅ
ከገሊላ ወደ ዮርዳኖስ መጣ። አስተውሎ ኦርቶዶክሳውያን፣ በጣም የሚገርመው እሳት ውሃውን አጠረው ብያቸዋለሁ። ውሃውን እሳት አጠረው ብያቸዋለሁ። ዛሬ ኃጢአታችሁን የክርስቶስ ፍቅር ይጠርላችሁ። አሜን በሉ። እሳተ መለኮት ክርስቶስ ውሃውን እንዳጠረ የምቀኝነትን ድንበር መድኃኔዓለም ይጠርልን። የመለያየትን ድንበር ይጠርልን። ያለመስማማትን ድንበር እግዚአብሔር ይጠርልን። በፍቅር አንድ አድርጎ ክርስቶስ በነገራችን ላይ አስተውሉ። የጽድቅ መልእክተኛ ዮሐንስና እውነተኛው ጻድቅ ክርስቶስ ለመጀመሪያ ጊዜ በአካል የተገናኙት በዮርዳኖስ ወንዝ ነው። ክብር ምስጋና ለእግዚአብሔር። ለዚህ ነው ሊቃውንቱ እንዲህ ይላሉ። እዛ መስከረም አካባቢ ላይ የቅዱስ ዳዊትን መዝሙር ሲዘምሩ ሳህል ወርድ ተራከባ ጽድቁ ሰላም ተሳማ ሬትሰ ምድር ሰረጸት ጽድቅና ሰላም እውነትና ይቅርታ አንድ ሆኑ፣ እውነትም በምድር ላይ በቀለች አለ። ይሄ ፍቅርና ሰላምና እውነት የተባለው ክርስቶስና ዮሐንስ ዛሬ በዮርዳኖስ ወንዝ ተገናኝተው የሰው ልጅ የ5500 ዘመን ዕዳ በደል፣ ሞት፣ እንግልት፣ ስቃይ ያበቃ ዘመን የተጀመረበት እግዚአብሔር ለሰው ልጆች ምሕረት ያደረገበት ቀን ነው። እንኳን ደስ አላችሁ ኦርቶዶክሳውያን። ለዚህ ነው ጌታችን ኢየሱስ ክርስቶስ በጻፈው በቅዱስ ማቴዎስ በጻፈው ወንጌል ላይ ጌታ ኢየሱስ ክርስቶስ ሲናገር በሚደንቅ ቃል እንዲህ አለ። እንዴት ይገርመኛል ይህ ቃል! ያን ጊዜ ዮሐንስ ያን ጊዜ ኢየሱስ በዮሐንስ ሊጠመቅ ከገሊላ ወደ ዮርዳኖስ መጣ። ምን አይነት ይሉኛል። እኔ ደግሞ ተነስታችሁ ከዚህ ካማረ ወንበርና መቀመጫ ላይ እንድትመጡ አልፈለኩም ነበር። 10 ወይም 5 ጥላዎች ካሉ 2 እና 3 በቀኝና በግራ ተደርጎ ጥላ ቢዞርና በረከት ብትቀበሉ ምን ይመስላችኋል? ምን ይመስላችኋል? እስኪ ንገሩ። ፈቃደኛ ናችሁ አይደላችሁ? አሁን ሁላችሁ ያላችሁ 20 ብር ወይም 50 ብር ብትሰጡ፣ በጣም ያላችሁ ደግሞ 100 ብር ብትሰጡ፣ በጣም ያላችሁ ደግሞ 1,000 ብር ብትሰጡና በረከት ብትቀበሉ ምን ይመስላችኋል? በፈቃደኝነት ነው። አለምንም ምን የምትባረኩት እናንተ ናችሁ። እስኪ በሐና በመድኃኔዓለም በቅዱስ ሚካኤል በሌሎቹ ታቦታትና በሁሉም ቅዱሳን አባቶቻችን በቅድስት ሥላሴ መባረክ እንፈልጋለን የምትሉ እጃችሁን አሳዩ። ከፍ ከፍ መባረክ ትፈልጋላችሁ? ከ10 ብር ጀምሮ ልባችሁ የወደደውን ለቅድስት ሐና ስጡ። በረከት ተቀበሉ። በረከታችሁ ይብዛ። እማ አምላክ ወላዲተ አምላክ ከእናንተ ጋር ትሁን። እግዚአብሔር በምሕረት ይጠብቃችሁ፣ ይቆየን። አስተባባሪዎች ካሉ ያስተባብሩ። ሌሎቻችሁ እየሰጣችሁ ለበኩረ ትጉሃን በመላሽ ተውጋ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአዲስ አበባ ሀገረ ስብከት የስብከተ ወንጌል ኃላፊ በእውነት ቃለ ሕይወት ያሰማልን በሉና እስኪ አመስግኑ። በዚያው አመስግኑ፣ አመስግኑ፣ ከፍ አድርጉና አመስግኑላቸው እግዚአብሔር። በእውነት እግዚአብሔር ይስጥልን፣ ቃለ ሕይወት ያሰማልን፣ ተስፋ መንግሥተ ሰማያትን ያውርስልን፣ የአገልግሎት ዘመናቸውን አምላካችን በዕድሜ በጸጋ ጠብቆ ያቆይልን። እሺ ጥላዎቹን በወዲያም በዚያም አድርጎና ፈጠን አድርጓቸው። አዎ ራቅ ወዳለ እንደው ከቻላችሁ ፈጠን እያላችሁ አምጡት። በእውነት በረከት ነው፣ በረከት ነው፣ በረከት ነው። ይህንን እንደው ሞቅ ሞቅ እያደረጋችሁ እሺ። በቅድሚያ እንደው መምህራችንን ቃለ ሕይወት ያሰማልን።
የተመደባችሁ ቀሳውስት ቦታ ቦታችሁን ይዛችሁ የጥምቀቱን ስርዓት እንድትጀምሩ ቦታ ቦታችሁን ይዛችሁ። ስለዚህ የተመደባችሁ ቀሳውስት በአራት ቦታ የማድረጊያ ቦታ ተዘጋጅቷል። በዚያ ቦታ የተመደባችሁ ወደ ተመደበላቸው ካህናት ቦታ ቦታችሁ ይዙ። በስድስት ቦታ
መድረኩን አንድ ጊዜ ሰፋ ሰፋ አድርጉልን እግዚአብሔር ልጆች። ሊቃውንት አባቶቻችን እስኪ ቦታውን ትንሽ ሳብ አድርጉ። እዚህ አካባቢ ያላችሁ ሁላችሁ ቦታውን ሰፋ አድርጉልን።